ማግባታችን ለምን ስለማች እኔ ስላልፈቀድኩ አንተ ስላልፈቀድክ ጭራሽ ኤኒዌይስ ነገ ማታ ስንት ሰዓት ነበረ ፕሮግራሙ? ማለት ጓደኞቻችን የሚመጡት ኖ ቆይ በቃ ስነ ስርዓት ያዢ ከዚህ በላይ እንዳታገኝ ከዚህ በላይ ማይሆን ባህሪ እንዳሳያት አድርጊና አስውጪልኝና እንዴናችሁ ቁጭ ብለን እናውራ። ማንንም ማግባት አትችይም። አይገባሽም እንዴ? ነገ ፕሮግራሜ ነው 11 ሰዓት ተኩል ላይ ምናምን ይምጣራል። ኖ 12 ሰዓት ላይ ነው 12 ሰዓት ላይ ነው። ከዛም በፊትኛ የራስ ፕሮግራም ስለሆነ የምናዘጋጀው ከዛም በፊትኛ በልተን እንጠብቃለን፣ እየበላን እንጠብቃለን። ደስ አላችሁ? አርክልሻለሁ። ቻው ቻው። አላህ ታገቢ እኮ ለራስ እንደዚህ አርክ ልከረለው። ቆይ ፕሮግራሜ ላይ ኦኬ፣ ፕሮግራሜ ላይ ምን ተካልፈለክም አባቴና ጓደኛዬ ነክ እንዴ ፕሮግራሜ ላይ መገኘት አለ። ስለዚህ ለሰርግሽ ወጥቼ እያጨበጨብኩ አብቶሽ ሴት ኮሚሽን ምን ችግር አለው? እሺ ሰርግ ላይ መጣ፣ ጭራሽ ሰርግ ላይ መጣ፣ ማርያም ሰርግ ላይ መጣ። ዋው ለምን እንደጅ ልጅ የምትሆን ልጅ አሁን ትልቅ ሰው ስለሆነ ሻርለ እኮ እንደ ትልቅ ሰው አስቢ። እኔ እንደዚህ ማውራታችን ጽጌዳ አንቺ እንደዚህ አትወሪኝ። ደስ የሚል እኮ ነው። በጣም ደስ ያለኝ በጣም ላገባ ነው። እንዳትቀር ነገ 12 ሰዓት ላይ በዚህ ከተማ 1 ሰዓት ላይ ከዛ ግን አርፍደን ከመጣ በጣም ምን ይጣላል? ምን እኛ በቃ እናንተ ውስጥ ገባችሁ አውሩ። እኛ ውስጥ ገብተን ማውራት አይጠበቅም። ቆይ ነገ ምን ተፈልግም ነው? ኦኬ ባሲ ስለጠራው ነበር ካርድ በማድረግ ነበር ከጓደኞቼ ጋር ቪዲዮ እየሰራው ነው እና ከዚህ በላይ ሌላ ነገር እንድፈጥር አታድርግ። እንደዚህ ፈጠረ እንዲረብሽ መባል አለ። ኦኬ ነገ ጭራሽ መተህ ደግሞ ሰው በተሰበሰበበት መተህ ልበጠብጥ አሁን ያለው ነገር እኮ ነገ መምጣት አይጠበቅብንም። ግን እንደማገባ ሂድ በቃ እኔ ካገባሁ በኋላ ቤቴ መተህ ትጠይቀኛለህ። ታዋኝ አላወራም ከአንተ ጋር ምንም አወራ ከሰው ጋር ሰው ፊት ለፊት ሌላ ነገር አታስቢኝ። ነው ውጪና እናውራለን። አታገቢ አረግፍልሻለሁ። ክርስቶስን አረግፍልሻለሁ። ስነ ስርዓት ለዚህ አታገቢ። በቃ በዛሬ ቀን እንደዚህ መሆን ነበረበት። እሺ የሽምግልና ቀኔ ላይ እንደዚህ መሆን ነበረበት። ሙዴል ማጥፋት ነበረበት። እሺ እኛ እዚህ ያለውን ነገር እናስተካክላለን። እናንተ ውስጥ ገብታችሁ ውስጥ ገብተህ ማለት አይጠበቅብንም። እንደማገባ ማወቅ አለበት። በቃ አገባለሁ ፕሮግራሜ ላይ ይምጣ። ከመንጣ ከፈለክ ችግር የለውም። አይ ችግር የለውም። በቃ እኛ እዚህ ያለውን ጫጫታ እንትን እንዳይ ወይ ተሰጣችሁ። አይ ትንሽ ደቂቃዎች አላወራም እንዴ አላወራም። ስለዚህ ጋር ግርግር አላወራም። ለኔ አላወራም። ትዕግስቴን ከዚህ በላይ አትፈታተኝ። የማይሆን ነገር እንዳደረግ አትገፋፊኝ። ውጭ ነው አታገቢ እናያለን። የሆነ መጥቶ የወስድሽ እንደሆነ እናያለን። የትኛው ሽማግሌ በዚህ በራፍ እንደሚገባ እናያለን። በጣም ደፋር እኮ ነህ። በሚያሳዝን ሁኔታ ማለት ነው ውስጥ ያሉት የማይወጡ ማንችም አትወጪም ከዚህ ቤትሽ። አንቺ ለምን አታውሪም? ጆሮዋል በቃ ኖርማል እኮ ነው እንዴ ቆለበው አንተ ዳኒ እንደዚህ አይነት አንቺ ጀመረ እንደዚህ በእንደዚህ አይነት መንገድ ታወራለህ። እሺ እንዴት ነው ማዋራት ያለብኝ? እሺ እንዴት ነው ወደ ትልቅ ሰው ማለት እንዴት ነው ማዋራት ያለብኝ? ማለት እንዴ ለሚያዩት ሰው ምንድን ነው የሚለው? በጣም ለሚያዩት ሰው ምንድን ነው የሚለው? ቤተሰብ ነው የሚያዩን ቪዲዮ። እኔም እኮ እሱን እኮ ነው አንድ ቀን እንኳን ኮንሲደር አድርጎት አያውቅም። አንቺ እሱ አስቦት አያውቅም። ሁሌ ሲጀመር ሲሆን አንቺ እንታቱ እና ታዲያ እኔ ምንድን ነው የምትሉኝ? እሺ መጥራት አልነበረብኝ? ጽጌረዳ መጥራት የለብሽም እኮ አይደለም። ስታወሩ በተረጋጋ መንፈስ ካላወራችሁ ሰው ጋር የሚደርሰው ነገር ሌላ ነው። ገብቶሻል? በተረጋጋ መንፈስ በዛ ላይ ደግሞ ቤተሰብ ያው ፕሮግራሜን አድምቅልኝ ፕሮግራም በቃሽ ለምንድን ነው ወሪ ወጥሻው ማስሩሽ በቃሽ አለ በቃሽ። ከዚህ በላይ ድራማ አትስሪብኝ። በቃሽ
እንዴ ማንንም ማግባታችን ለምን እኔ ነው ማግባታችሁ ማንንም ማግባታችሁ አላገባም መብቴ ነው እኔ ደግሞ መርጬ የምፈልገው ነው ማገባው ቤተሰብ ያመጣ አይደለም ስሜ ሶፊ ለፍት ዘላለም አታጨቃልቂ ነው ውጪና አዋሪኝ ማንንም አታገቢ አላወራ ስሜ እኔ በህይወት እያለሁ አንቺ ራሱ አታገቢ አገባለሁ እኔ ደግሞ እሱን ቆመና ያለ አታገቢ ስሜ አታገቢ እያልኩሽ ነው አዳምጪ አዳምጪ በቃ አታገቢ አታገቢ እንጂ ማንንም አታገቢ ጭራሽ በሩን ቆልፈል ታግተን ከዛ መውጣታችንም ጽጌ ሄዳ ከዛ ማግባታችንም ሽማግሌዎቹ